ሰላም እንዴት ናችሁ? የክር ክራፍት ቤተሰቦቼ ዛሬ ለጀማሪዎች የሚሆን የኪሮሽ ስልጠናችንን ኦፊሻሊ ጀምረናል ማለት ነው። ታዲያ በዚህም ስልጠና ስሊፕ ኖት ወይም ደግሞ የመጀመሪያ ክራችንን ስጀምር ምንቋጥራትን ቋጠሮ፣ የክርና የኪሮሽ አያያዝ እንዲሁም ደግሞ ሰንሰለት ወይም ፋውንዴሽን ስቲች መስራት እንዴት እንደሆነ እንማራለን። መጀመሪያ ስሊፕ ኖትን ስናይ ስሊፕ ኖት ማለት ኪሮሻችን በሚገባው በውስጡ በሚንቀሳቀስበት መልኩ ክሩን መቋጠር ነው ማለት ነው። የተለያዩ አይነት የስሊፕ ኖት ወይም ደግሞ የዚህ ቋጠሮ አሰራሮች አሉ። የተለያዩ የስሊፕ ኖት አሰራሮች አሉ፣ ግን እኔ ሁለቱን ዛሬ አሳያቸዋለሁ። እዚህ ጋር እንደምታዩት የክራችንን ጫፍ በክሩ ባለበት በኩል አድርገን አምጥተን እናዞረዋለን። አዙረን ሁለት ቀዳዳዎችን እንሰራለን። አንድ ትልቅ ቀዳዳና አንድ ትንሽ ቀዳዳ። የክራችን ጫፍ አሁንም በዛ በኩል ስላለች በሱ በኩል ያለውን በታች በኩል አድርገን መቋጠር ነው ማለት ነው። በዚህ ሰዓት ኪሮሻችንን እዚህ ውስጥ አስገብተን ትልቁን ቀዳዳ እንደፈለግን አድርገን ማጥበብ ማስፋትም እንችላለን ማለት ነው። ቪዲዮ ከፈጠናባችሁ ተመልሳችሁ ብታዩት መክራችኋለሁ። ሌላኛው በዚህ ኪሮሽ ስራ ላይ ደግሞ ዋነኛው መሰረታዊ ነገር የክር አያያዝ ነው። ጣቶቻችንን ፖዚሽን የምናደርግበት መንገድ ማተር ያደርጋል። እንደምታዩት ሞስት ኦፍ ዘ ታይም አውራ ጣቴንና የመሀል ጣቴን አንድ ላይ አድርጌ የጠቋሚ ጣቴን ደግሞ በላይ በኩል ከፍ አድርጌ ነው የሚይዘው ማለት ነው። ይህም ምንድነው በአውራ ጣቴና በመሀል ጣቴ መካከል ያለውን የምሰራውን ስራ እንዲሁም ደግሞ በጠቋሚ ጣቴ ከክሩ ኳስ የሚመጡ ክሮችን ለማመጣጠን እጠቀምበታለሁ ማለት ነው። ታዲያ ይሄ ስሊፕ ኖት በምንሰራበት ጊዜ ብቻ ሳይሆን ማንኛውንም ስራችን በምንሰራበት ሰዓት የምንጠቀመው ነው ማለት ነው። አሁን ቀስ ብዬ ሁለተኛውን አይነት የስሊፕ ኖት አሰራር አሳያችኋለሁ። ታዲያ በዚህም አሰራር የጠቋሚ ጣታችንን ተጠቅመን ነው የምንሰራው። እንዳልኳችሁ ክሩን በጠቋሚ ጣታችን ላይ እናሳልፋለን። ከዛም የክሩን ጫፍ አሁንም በአውራ ጣታችንና በመሀል ጣታችን መካከል ይይዘዋለሁ ማለት ነው የክሩን ጫፍ። አሁን በተቻለ መጠን ቀስ ብዬ ስለማሳያችሁ ለማስታወስ ሞክሩ። አሁን እንደዚህ እንዳያስኩትኝ በወርኪንግ ያርን ወይም ደግሞ በኳሱ በኩል ያለውን ድጋሚ አሳልፌ ወደ ላይ ወስደዋለሁ ማለት ነው። የምታዩትን አይነት ቅርጽ ከያዘ በኋላ መጀመሪያ ጠምጥመን የነበረውን መስመር እናወጣዋለን ማለት ነው። ስለዚህ ስሊፕ ኖቱን መፍጠር ችለናል ማለት ነው። ኪሮሻችንን አስገብተን እንደፈለግነው አጀስት እናደርገዋለን ማለት ነው። ባንዴ ለመያዝ ስለሚያስቸግር አንድ ዙር እደግምላችኋለሁ። ነገር ግን እየተለማመዳችሁት በመጣችሁ ቁጥር በጣም ቀላል ነው የሚሆነው ማለት ነው። ቅድም ባልኳችሁ መሰረት ጣታችሁን ካስተካከላችሁ በኋላ ይህንን የመጀመሪያውን ክር በጠቋሚ ጣታችን ላይ ያሳልፈን እናስቀምጣለን። ከዛ እሱንም አጥፈን በመሀል ጣትና በአውራ ጣታችን መካከል እናስቀምጠዋለን ማለት ነው። አሁን ደግሞ ከዛ በጫፉ በኩል ያልሆነውን ክር ድጋሚ መልሰን በጠቋሚ ጣታችን ላይ ያሳልፈን በመሀል ጣታችንና በአውራ ጣታችን እንይዛቸዋለን ማለት ነው። ስለዚህ ከላይ ሁለት መስመሮች አሉ። የመጀመሪያው መስመር በላይ ሁለተኛው መስመር በኩል አሳልፈን ስናወጣው ስሊፕ ኖታችንን ሰርተን ጨረስን ማለት ነው። ቀጣይ ደግሞ የምናየው ሰንሰለት ወይም ደግሞ ፋውንዴሽን ቼን አሰራር ነው። ይህም ሰንሰለት ለማንኛውም ለምንሰራው ፕሮጀክት መሰረት ነው። ሌሎችንም ስቲቾች እዚህ የምንሰራው ሰንሰለት ላይ ተከትለን ስለምንሰራ ማለት ነው። ስለዚህ መጀመሪያ ስሊፕ ኖታችንን እናዘጋጃለን። ቅድም ባሳየዋችሁ መንገድ ወይም ደግሞ በፈለጋችሁት መንገድ መሰረት ሰርታችሁ ማዘጋጀት ትችላላችሁ። ብቻ የሚያስፈልገው ኪሮሹ በክሩ በቋጠሮ መካከል እንደ ልቡ መንቀሳቀስ መቻሉን ነው ማለት ነው። ቅድም ባልኳችሁ መሰረት ኪሮሻችንን ከያዝን በኋላ ኪሮሹን ወደፊት ለፊት እንደምታዩት ቁጥሩ ባለበት በኩል በላይ በኩል አድርገን እናዘጋጀዋለን ማለት ነው። ከዛም በመቀጠል ደግሞ ልክ እንዳልኳችሁ በአውራ ጣታችንና በመሀል ጣታችን ምንሰራበትን ቦታ እንይዛለን። በጠቋሚ ጣታችን ደግሞ ክራችንን እንጠመጠማለን። ከዛ ስራችንን እንጀምራለን። እንዳልኳችሁ ኪሮሹን ወደፊት በኩል አድርጎትኝ ብያችኋለሁ። ስለዚህ በዛሽ በኪሮሿ ጫፍ ከጠመጠምነው ቦታ ላይ ክር እየያዝን በቀዳዳው በኩል መውጣት ነው ማለት ነው። ፋውንዴሽን ቼን ወይም ደግሞ ሰንሰለት ማለት በመጀመሪያ ከባድ ነገር ሊመስላችሁ ይችላል፣ ግን በፕራክቲስ መምጣት የሚችል ነገር ስለሆነ ቀስ እያላችሁ ተለማመዱ። ስለዚህ አሁን የመጀመሪያ ሰንሰለቴን ከጠቋሚ ጣቴ ባለው በኩል ክር ላይ እያወጣሁኝ በስሊፕ ኖት በኩል እያደረኩኝ እሰራዋለሁ ማለት ነው። ስለዚህ አሁን ክራችሁን መናጋችሁ ቴክኒክ ኪሮሻችሁን ወደ ላይ አድርጓችሁ ትይዙትና ልክ ክሩን ጠምጠማችሁ ከወጣችሁ በኋላ ወደ ታች እያረጋችሁ ስትወጡ ክራችሁን ይዞላችሁ ይወጣል ማለት ነው ያለምንም ችግር።
አንድ ነገር እንድታስታውሱ የሚፈልገው ታዲያ እንደጀመራችሁ ፐርፌክትሊ ላትሰሩት ትችላላችሁ። ኢትስ ኦኬ፣ መሳሳት ያለ ነገር ነው። እንደገና ለማየት እንሞክራለን። እንዳልኳችሁ ኪሮሻችሁን በፊት ለፊት በኩል ወይም ደግሞ ቁጥሩ ባለበት በኩል ወደ ላይ አርጋችሁ ትይዛላችሁ። ክር ከጠቋሚ ጣታችሁ ካለው በኩል ታወጡና ወደ ታች ታዞሩታላችሁ። የክሩ ጫፉ ክራችሁን ይዞላችሁ በቀዳዳው በኩል ይወጣል ማለት ነው። ከዛ እንደምታዩት ሹሩባ የሚመስል ቪቪ የሚመስል ቅርጽ ያላቸው ሰንሰለቶች እየሰራን እንሄዳለን ማለት ነው። ጀማሪ ስለሆናችሁ የእናንተ ሰንሰለቶች እኩል ላይ መጦላችሁ ይችላሉ። በጊዜ ሂደት የሚስተካከል ስለሆነ ፕራክቲስ እያደረጋችሁ ብዙ እየሰራችሁ እየፈታችሁ መማር ትችላላችሁ ማለት ነው። እስከዚህኛው የቪዲዮ ክፍል የደረሳችሁ ሰዎች ካላችሁ እንኳን ደስ አላችሁ። ቢያንስ ከበፊቱ ምንም ከማታውቁትኝ የኪሮሽ ስራ አሁን ቢያንስ ስሊፕሎት መቋጠር እንዴት እንደሆነ፣ የክር አያያዝ እንዴት እንደሆነ እንዲሁም ደግሞ ሰንሰለት አሰራር እንዴት እንደሆነ አይተናል ማለት ነው። በአንዴ ሁሉንም ነገር ፐርፌክት መሆን ስለማይቻል እናንተም እየተለማመዳችሁ ጠብቆኝ ቀጣይ ቪዲዮ እስክለቅላችሁ ድረስ። የዛሬው ቪዲዮችን ይህንን ይመስል ነበረ። ይህን የኪሮሽ ሙያ መማር አለባቸው ብላችሁ ለምታስቧቸው ሰዎች ይህን ቪዲዮ ላኩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ባይ።